ብዙ ሰዎች ዩቱብ ቻናል ይከፍቱና ከሁለት ወይም ከሶስት ቪዲዮ በኋላ የሚያይልኝን አጣው ብለው ተስፋ ቆርጠው ያቆማሉ። ለምን እንደሆነ ታውቃላችሁ? ስህተቱ የጀመሩበት መንገድ ላይ ነው። ዛሬ በዩቱብ ሙሉ ኮርሳችን በክፍል ሁለት ከመቶ ሺዎች መሃል የእናንተን ቻናል ልዩ የሚያደርጉንና በፍጥነት ሰብስክራይበር የሚያስገኝላችሁን የስራ መስክ ወይም ኒች እንዴት እንደምትመርጡና በተግባር እንዴት እንደምትጀምሩ እናያለን። ዝግጁ ከሆናችሁ ወደ ቪዲዮ እንቀጥል። ኒች ምንድን ነው? ለምንስ ስለ ኒች ማወቅ ያስፈልጋል? የሚሉትን ነገሮች እናያቸዋለን። ኒች ማለት በዩቱብ ላይ የምትሰሩበት ልዩ የስራ ዘርፍ ወይም የምታተኩሩበት አርዕስት ማለት ነው። ሌላ ነገር አይደለም። ብዙ ጊዜ ዩቱብ ላይ፣ ቲክቶክ ላይ፣ የተለያዩ ቦታዎች ላይ ኒች 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 ሲባል ትሰማላችሁ። ኒች ሌላ ትርጉም የለውም። ኒች ማለት በዩቱብ ላይ ፎከስ አድርጋችሁ አንድ ነገር ላይ አትኩራችሁ የምትሰሩበት የስራ ዘርፋችሁ ማለት ነው። ለምሳሌ ዛሬ ስለ ስልክ፣ ነገ ስለ ምግብ አሰራር፣ ከነገ ወዲያ ደግሞ ስለ ስፖርት ቪዲዮ ከለቀቃችሁ ዩቱብ ቻናላችሁን ለማን እንደሚያሳይ ግራ ይገባባል። መጀመሪያ ዩቱብ ቻናላችሁን ከመጀመራችሁ በፊት ለማን ነው የሚሰራው ወይም ህዝቡ ምን ይፈልጋል፣ እኔስ ምን ላይ ጎበዝ ነኝ ወይም እናንተ ምን ላይ ጎበዝ እንደሆናችሁ ራሳችሁን መጠየቅ መቻል ይኖርባቸዋል። ከዛም በኋላ ህዝቡ የሚፈልገውን ነገር ከለያችሁ በኋላ እናንተ ደግሞ ጎበዝ የሆናችሁበትን ነገር ከለያችሁ በኋላ ቀጥታ ያንን ነገር ይዛችሁ ዩቱብ ላይ የምትመጡ ከሆነ ፕሮዳክቲቭ ሆናችሁ ዩቱብ ቻናላችሁን ቢልድ ማድረግ ትችላላችሁ ማለት ነው። ስለዚህ የመጀመሪያው ነገር ኒቻችሁን ወይም የምትሰሩበትን የስራ ዘርፍ መምረጥ ነው። ዩቱብ ላይ ብዙ አይነት እንግዲህ የስራ ዘርፎች አሉ። ቅድም እንዳልኳችሁ ትክክለኛውን ኒች ለመምረጥ ሶስት ጥያቄዎችን ራሳችሁን መጠየቅ መቻል አለባችሁ። የመጀመሪያ ጥያቄ ምንድን ነው? ፍላጎት ወይም ፓሽን ነው። ለምሳሌ የመጀመሪያ ራሳችሁን መጠየቅ ያለባችሁ ጥያቄ ያለ ክፍያ እንኳን ለ6 ወር ያህል ደጋግሜ ቪዲዮ ለመስራት የማልሰለችበት ነገር ምንድነው ብላችሁ ራሳችሁን መጠየቅ መቻል አለባችሁ። የመጀመሪያ ፓሽናችሁ ምን እንደሆነ ራሳችሁን ጠይቁ። ሁለተኛው ነገር ደግሞ ፓሽን አለኝ ካላችሁ ያንን ፓሽን አፕላይ የምታደርጉበት ስኪል አላችሁ ወይም ክህሎት እውቀት አላችሁ ወይ? ስለ ቴክኖሎጂ፣ ስለ ቪዲዮ ኤዲቲንግ፣ ስለ ቋንቋ ያ ፓሽኔትድ ነኝ ያላችሁት ነገር ላይ እውቀቱ አላችሁ ወይ የሚለውን ነገር ሁለተኛ ራሳችሁን ትጠይቃላችሁ። ሶስተኛ ፓሽናችሁን አፕላይ የምታደርጉበትን ስኪል መያዝ ብቻ በቂ አይደለም። የእናንተ ፓሽን ተመልካች ይፈልገዋል ወይ? ማርኬት ዲማንዱ ምን ይመስላል የሚለውን ነገር በደንብ አድርጋችሁ ማጤን እና ራሳችሁን መጠየቅ መቻል አለባችሁ። ራሳችሁን መጠየቅ መቻል አለባችሁ። እናንተ የምትወዱትን ነገር ሌላ ሰው ለማየት ይፈልጋል። በዩቱብ ላይ ተፈላጊነቱ ምን ያህል ነው የሚለውን ነገር ትጠይቃላችሁ። ልክ እነዚህን ሶስት ነገሮች ስትጠይቁ የምታገኙት መልስ ያ ነው እናንተ ዩቱብ ላይ ፕሮዳክቲቭ የምትሆኑበት ኒች ማለት ነው። ስለዚህ የመጀመሪያ ነገር ኒቻችሁን መምረጥ ማለት ነው ዩቱብ ቻናል ከመጀመራችሁ በፊት። ሁለተኛው ነገር ልክ ኒቻችሁን ከመረጣችሁ በኋላ ለዩቱብ ቻናላችሁ ስም መስጠትና ብራንዲንግ። አንዴ ኒቻችሁን ለይታችሁ ካወጣችሁ በኋላ ቀጣዩ ስራ ለቻናላችሁ ስም መምረጥ ነው የሚሆነው። ስም ስትመርጡ ስፔሻሊ ብዙ ነገር ከዚህ በፊት ሲባል ሰምታችሁ ይሆናል ብዬ አስባለሁ። ዩቱብ ብዙ ተመሳሳይ ቪዲዮዎች ስለተሰሩ የመጀመሪያ ነገር የዩቱብ ቻናል ስም ስትመርጡ ማድረግ ያለባችሁ ነገር ሾርት መሆን አለበት። የምትመርጡት ስም አጭር፣ ቀላልና ሊታወስ የሚችል መሆን መቻል አለበት። ከምትሰሩበት ስራ ጋር ደግሞ የሚገናኝ መሆን መቻል አለበት። ለምሳሌ ስለ ቴክኖሎጂ እየሰራችሁ ዝም ብላችሁ የሰው ስም ምናምን የምትጠቀሙ ከሆነ ቦሪንግ፣ ሰዎች ሪማይንድ ለማድረግ ለማስታወስም ይቸገራሉ። ስለዚህ የመጀመሪያ ስም ስትመርጡ ለቻናላችሁ አጭር ስም፣ ቀላል እና ሰዎች ሊያስታውሱት የሚችሉት ከምትሰሩበት ነገር ጋር የሚገናኝ ስም መምረጥ መቻል አለባችሁ። ቅድም እንዳልኳችሁ ለምሳሌ የቴክኖሎጂ ቻናል ከሆነ ስሙ አትሊስት በቻናላችሁ ስም ውስጥ ቴክ ወይም ዲጂታል የሚሉ ከቴክኖሎጂ ጋር ሪሌትድ የሆኑ ስሞችን ማስገባት መቻል አለባችሁ ማለት ነው። ሰው ገና የቻናላችሁን ስም ሲያይ ኮንቴንታችሁን አንደርስታንድ በሚያደርግ መንገድ ነው ስማችሁን ማዘጋጀት መቻል ያለባችሁ። በተጨማሪ ከቻናላችሁ መለያ ቀለማት ወይም ብራንዲንግ ከለሮች ሊኖሯችሁ ይገባል። ስፔሻሊ 2-3 ከዛ ያልበለጡ ሰዎች ቻናላችሁን ሲያዩ እናንተን ዩኒክሊ ዩቱብ ቻናል ላይ የመለየት አቅም እንዲኖራቸው ብራንዲንግ ከለሮችን መጠቀም መቻል አለባችሁ። እነዚህ ነገሮች ሲምፕል ይመስላሉ፣ ግን የቻናላችሁን እድገት ግሮዙን በጣም ማተር የሚያደርጉ ነገሮች ናቸው። በክፍል 3 ደግሞ በተግባር ስልካችንን ወይም ላፕቶፓችንን በመጠቀም የዩቱብ ቻናል አቀናብረን ሴታፕ እንዴት እንደምንከፍት እናያለን። ቪዲዮ ከተመቻችሁ ላይክ ማድረጋችሁን እና ለወዳጆቻችሁ ሼር ማድረጋችሁን እንዳትረሱ። በሚቀጥለው ክፍል እስክንገናኝ ቸር ቆዩልኝ።